ሰላም ሰላም ተመልካቾች እንዴት ናችሁ? ሰላም ናችሁ? ዛሬ የማሳያችሁ ደግሞ አምባሳደር አካባቢ ወይም አምባሳደር ሆቴል አጠገብ የሚገኘው የወንዝ ዳርቻ ፓርክ ነው። ከመጀመሪያ እስከ መጨረሻ እንድትከታተሉኝ በትህትና ጠይቃለሁ። መልካም ቆይታ ይሁንላችሁ። እንደምታዩት እዚህ ጋር ብዙ መኪኖች ተጨናንቀዋል። ሰርግ ስላለ ከፊት ለፊት የሚታየው አምባሳደር ሆቴል ይገኛል ከፊት ለፊት እና እኔ ደግሞ የምገኘው ከሆቴሉ ፊት ለፊት የሚገኘው የወንዝ ዳርቻ ፓርክ እሱን አለፍ አለፍ እያልኩ ለማሳየት ሞክራለሁ። መልካም ቆይታ ይሁንላችሁ። የአምባሳደር አካባቢ የቀድሞ ገጽታው ይሄ ይመስል ነበር። እንደምታዩት እንደዚህ ነበረ። በጣም ቁሽሽ ያለ ያስጠላ ነበር። አሁን ግን በጣም ትልቅ ለውጥ ነው። ይሄ መግቢያው ነው። በዚህ በኩል እንገባለን። እንደምታዩት ልጆች በዚህ በኩል እንዲያልፉ አልተፈቀደም። ስለዚህ መጠንቀቅ አለብን ማለት ነው። ወደ ታች እንዳይገቡ፣ ወንዙ ጉዳት እንዳያደርስባቸው። እንደምታዩት ይህ ሰፈር በቅርቡ ነው የተሰራው። በጣም በሚያምር ሁኔታ ነው እንደ አዲስ ፈርሶ የተገነባው። ብዙ ቤቶች ነበሩ። በጣም ቁሽሽ ያሉ ሰፈር ስለነበረ አሁን ግን እንደ አዲስ ተሰርቶ በጣም ውብ በሆነ መንገድ ተሰርቷል። አሁን የተለያዩ አበባ እና ቆንጆ ቆንጆ አትክልቶች ተተክለውበታል። እንደምታዩት ወንዙ ከላይ ወደ ታች እየሄደ ይገኛል። እኔ የመጣሁበት ሰዓት በጣም ቆንጆ ሰዓት ነው። ቀዝቀዝ ያለ ነፋሻማ ሰዓት ስለሆነ አየሩ በጣም ደስ የሚል ሰዓት ነው የመጣሁት። እና አንዳንዴ ፍሪ ነጻ ጊዜ ሲኖረን ያው እዚህ መተን መዝናናት፣ ንጹህ አየር መቀበል የምንችልበት አካባቢ ነው። በጣም ነው ደስ የሚለው። አትክልቶቹ በጣም ነው የሚያምሩት። በጣም ውብ ሰፈር ነው። እና ይሄ ወንዝ በአምባሳደር ሆቴል አልፎ ወደ እስጢፋኖስ እና ወደ ሌሎች ሰፈሮች ቀጥታ የሚሄድ ወንዝ ነው። እዚህ ጋር ደግሞ የእግረኛና የብስክሌት መንገድ ይገኛል። ይሄ የእግረኛ ነው እኔ ያለሁበት። ይሄ ደግሞ የብስክሌትና የሞተር ሳይክልና የሳይክል ማለት ነው። ይሄ ደግሞ እንደምናየው ታጥሮ የሚገኘው የኢትዮጵያ ኤሌክትሪክ የኢትዮጵያ ቴሌኮሙኒኬሽን ዋና ቢሮ እዚህ ጋር ይገኛል። ኢትዮ ቴሌኮም ማለት ነው። የሱ ጀርባ ነው ያለሁት እና ታጥሮ ይገኛል። ያው አዲስ መስለኛል ሊሰራ ይሆናል። በዚችኛዋ በትንንሿ ቀዳዳ ነበር ላሳያችሁ የሞከርኩት። የታጠረው እንደዛ ነው። ያው ወደ ግንባታ ሊጀምሩበት ሊሆን ይችላል። እዚህ ጋር አትክልተኛ ውሃ እያጠጣ ይገኛል። እንደምታዩት አትክልቶቹን እያጠጣቸው ይገኛል።
ትንሽ ሰፈሩ ጭር ብሏል። ብዙ ሰው እየተንቀሳቀሰ አይደለም። ያው ማታ አካባቢ ስለሆነ ብዙ ሰው የለም እና እንደምታዩት ሰፈሩ በጣም ውብ ነው። በጣም ደስ የሚሉ አበባዎች፣ የተለያየ አበባ አለበት እና በጣም ደስ የሚል ሰፈር ነው። ማንም ሰው መጥቶ በዚህ ወክ እያደረገ መዝናናት የሚችልበት ሰፈር ነው እና ሰብስክራይብ እያደረጋችሁ እስከ መጨረሻ ቪዲዮውን እዩት። እንደምትወዱት ደግሞ ተስፋ አደርጋለሁ። መልካም ቆይታ ይሁንላችሁ። ያላሳየዋችሁ ቦታዎች ደግሞ ዞር ዞር እያልኩኝ ለማሳየት ሞክራለሁ። ከኔ ጋር ቆዩ። መልካም ቆይታ። እንደምታዩት አበባዎቹ በጣም ነው የሚያምሩት። እዚህ ጋር የመኪና መንገድ ተዘጋግቷል፣ ሰርግ ስላለ። እዚህ ከፊት ለፊት የውጭ ጉዳይ ሚኒስቴር አውቶንቲኬት ለማስደረግ የትምህርት የተለያየ ማስረጃ እዚህ ጋር ህንጻው እዚህ ጋር ይገኛል። ይሄ መንገድ ወደ ተክለ ሃይማኖት ወደ ጥቁር አንበሳ ቸርቻል የሚያወርድ መንገድ ነው። በዚህ ቀጥታ እንደመጣን ደግሞ በድልድዩ በኩል አልፈን ወደ ፍልውሃና ቤተ መንግስት ካዛንችስ የሚወስድ መንገድ ነው ይሄኛው። እዚህ ጋር አሚባራ ፕሮፐርቲስ የሪል ስቴት ግንባታ ላይ ናቸው። ይሄ አጥር የምታዩት የወዳጅነት ፓርክ ወይም ፍሬንድሺፕ ስኩዌር የመጨረሻ አጥር የሚገኝበት ቦታ ነው። ይሄ መንገድ ነበር ቅድም ወደ ፍልውሃ ወይም ካዛንችስ የሚወስድ መንገድ ነው ብዬ ነገርኳችሁ። እንዳያችሁት ወደ ታች ዝቅ ብዬ ወርጃለሁ። ይሄ ከፊት ለፊት የሚታየው ወደ ቸርቸር ወደ ፒያሳ የሚወስደው መንገድ ነው። እነዚህ አትክልቶቹ በጣም ውብ ናቸው፣ በጣም ያምራሉ። ሰፈሩ በጣም ቆሻሻ ነበር። ከዛ ቆሻሻ ወደዚህ መቀየር ማለት በጣም ትልቅ ለውጥ ነው። የተለያዩ ቱሪስቶችም መጥተው እዚህ መዝናናት የሚችሉበት ሁኔታ ነው የተፈጠረው እና በጣም ደስ የሚል የአገር እድገት ነው ይሄ። ይህ ሰፈር በተለይ ማታ ላይ መብራት በርቶ በጣም ቦግ ብሎ ብናየው በጣም የሚያምር እይታ ይኖረዋል። ተመልካቾቼ ሰብስክራይብ እያደረጋችሁ ኮመንት፣ ላይክ፣ ሼር አንዳንድ ሀሳቦችም ማስተካከል ያለብኝ ነገር ካለም እንድትነግሩኝ እጠይቃችኋለሁ። ምክንያቱም የተሻለ ነገር ለመስራት በቀጣይ ስለሚያበረታታኝ ኮመንት ጻፉልኝ። ከወደዳችሁትም ያው ኮመንት ላይ ጻፉልኝ። እና የወንዝ ዳርቻ ፓርኩ ይሄ ይመስል ነበር። ከአምባሳደር አካባቢ የሚገኘው የወንዝ ዳር ፓርክ
ተመልካቾቼ የዛሬ ቪዲዮ ይሄንን ይመስል ነበር። ቪዲዮ እንደወደዳችሁት ተስፋ አደርጋለሁ። እስከ መጨረሻ ስለተከታተላችሁት አመሰግናለሁ። በቀጣይ ደግሞ በሌላ ቪዲዮ ሌላ ሰፈር ይዤላችሁ እስክመጣ መልካም ቆይታ ይሁንላችሁ። መልካም ጊዜ። ቻው ቻው።